በዓለም ላይ ካሉ ባለጸጎች ሁሉ እጅግ ምስጢራዊ ሰው ነበር። በቢሊዮን የሚቆጠር ሀብት፣ የግል አውሮፕላንና በካሪያን ባህር ላይ የምትገኝ ድብቅ ደሴት ባለቤት ነው። ስሙ ጄፍሪ ኢፕስተን። አንድ ተራ የኒውዮርክ ልጅ እንዴት ወደ ዓለም አቀፍ የጥፋት መረብ መሪነት እንደተቀየረ የሚያሳይ እንቆቅልሽ ነው። ጄፍሪ ኢፕስተን በ1955 እንደ አውሮፓውያን አቆጣጠር በኒውዮርክ ብሩክሊን ተወለደ። ያደገው በመካከለኛ ገቢ በሚተዳደር የአይሁድ ቤተሰብ ውስጥ ነው። አባቱ ሳይሞር በከተማው አስተዳደር ውስጥ የአትክልት ስፍራ ተንከባካቢ ነበር። እናቱ ፓውሊን ደግሞ የቤት እመቤት። ኢፕስተን ገና በልጅነቱ እጅግ ብልህና ጎበዝ ነበር። በተለይ በሂሳብ ትምህርትና በፒያኖ ጥበብ ተሰጥኦ የታወቀ ነበር። ጎረቤቶቹ ዝምተኛ ግን በጣም አስተዋይ ልጅ እንደነበር ያስታውሳሉ። ነገር ግን አስተዋይነቱ ወደ በጎ ሳይሆን ወደ ሌላ አቅጣጫ ሊመራው ገና ከልጅነቱ ሲመራው ጀምሮ ነበር። የኢፕስተን ጉዞ እንግዳ መሆኑ የጀመረው ገና በወጣትነቱ ነው። ዩኒቨርሲቲ ገብቶ ሳይጨርስ በማቋረጥ በኒውዮርክ እጅግ ዝነኛ በሆነውና የሀብታሞች ልጆች በሚማሩበት ዳልተን ትምህርት ቤት የሂሳብና የሳይንስ መምህር ሆኖ ተቀጠረ። የሚገርመው ነገር መምህር ለመሆን የሚያስፈልገው ዲግሪ አልነበረውም። እዚህ ትምህርት ቤት ውስጥ ነው ኢፕስተን ከዓለም ቱጃሮች ባለስልጣናት ጋር ለመጀመሪያ ጊዜ ተገናኘው። የተማሪዎቹ ወላጆች የዎል ስትሪት ነጋዴዎች ነበሩ። ኢፕስተን ትምህርቱን ሳይሆን ሀብታሞቹን እንዴት መቅረብ እንዳለበት ማጥናት የጀመረው እዚህ ነበር። ማህበራዊ መሰላል የጀመረው ኢፕስተን ከድሃ ሰፈር ተነስቶ በራሳቸው ጥረት ወደ ላይ ለመውጣት ከሚጥሩ ሰዎች ሰልፍ ሜድ ሜን ጋር ራሱን ይመስል ነበር። የማታለል ጥበቡ እጅግ ልዩ ነበር። ምንም እንኳን ዲግሪ ባይኖረው ሰዎች በንግግሩና በብልህነቱ የማሳመን ከፍተኛ ችሎታ እንደነበረው ይነገራል። የመጀመሪያው እድል በትምህርት ቤት ውስጥ የአንድ ትልቅ የፋይናንስ ተቋም ባለቤት ልጅን ያስተምር ስለነበር በዚያ በኩል ወደ ፋይናንስ ዓለም ለመግባት በር ተከፈተለት። አንድ ተራ የፓርክ ተንከባካቢ ልጅ ዲግሪ ሳይኖረው የሀብታሞች መምህር ሆኖ በመጨረሻም የዓለምን ቁንጮች የሚያንቀሳቅስ አሻጥረኛ ሆኖ መውጣቱ የጄፍሪ ኢፕስተን ታሪክ ከመጀመሪያው በሚስጥር በማጭበርበር የተሞላ እንደነበር ትልቅ ማሳያ ነው። ኢፕስተን ለዓመታት የዓለም መሪዎች፣ የአገር ፕሬዝዳንቶችና ታዋቂ ሳይንቲስቶች የቅርብ ጓደኛው ነበሩ፣ ጋሻ ከለላ የሚሆኑለት። ግን ከዚህ ሁሉ ክብር በስተጀርባ በዚያች ውብ ደሴት ላይ የሚፈጸመው ድርጊት ግን ምን ነበር? የዓለም ጥያቄ ሲሆን ምላሹም ዓለምን የሚያስደነግጥ ነበር። ዛሬ በቅርቡ የወጡ የፍርድ ቤት ሰነዶችና የኢሜል መልእክቶች መነሻ በማድረግ የኢፕስተንን የጥፋት መረብና በውስጡ የተጠቀሱትን ታዋቂ ሰዎች ምስጢር በውስጡ ይዟል። ኢፕስተን ማንነቱ በውል የማይታወቅ ግን የሁሉም ሰው በር መክፈት የሚችል ቁልፍ ነበረው። ሎሌታ ኤክስፕረስ ተብላ የምትጠራው የግል አውሮፕላኑ የዓለምን ቁንጮች እያመላለሰች ወደ ደሴት ትወስድ ነበር። ምን አይነት ድግስ ነበር እዛ የሚዘጋጀው? ሚስጥሩን የሚያውቁ ጥቂት ናቸው። ለዓመታት በቁልፉ ተዘግተው የነበሩ የፍርድ ቤት መዝገቦች በ2024 መጀመሪያ ላይ በይፋ ተከፈቱ። ዝርዝር እየተባለ የሚጠራው ሰነድ ከ150 በላይ ስሞችን ይዟል። ፕሬዝዳንቶች፣ የፊልም ተዋናዮች፣ የቢዝነስ ባለሀብቶች። ግን እዚህ ጋር አንድ እውነት አለ። ስማቸው የተጠቀሰው ሁሉ ወንጀል ሰርተዋል ማለት አይደለም። አንዳንዶቹ እንደ ምስክር፣ አንዳንዶቹ ኢፕስተን የስልክ አድራሻ መዝገብ ላይ፣ አንዳንዶቹ በኢሜል ምልልስ በመገኘታቸው ብቻ ነው ስማቸው የወጣው። ሆኖም ግን ጥያቄው እዚህ ሰዎች በኢፕስተን ደሴት ምን ያደርጉ ነበር የሚለው ነው። ይህ ሁሉ ሴራ ያለ ረዳት አልተሰራም። ጊስሌን ዋክስዌል የኢፕስተን የቀኝ እጅ፣ ሴቶችን በማጥመድና ለሀብታሞች በማቅረብ ረገድ ዋነኛ ተዋናይ እንደሆነች ሰነዶች የሚያሳዩት። ኢፕስተን ሰዎችን በመያዣነት ብላክሜን ለመጠቀም ምስጢራዊ ካሜራዎችን በየክፍሉ ቀብሮ ነበር ይባላል። ይህ ማለት በደሴቱ ላይ የነበሩ ባለስልጣናትን በሙሉ በኢፕስተን እጅ ስር ነበሩ ማለት ይቻላል። ይቺ ደሴት በሰለባዎች ዘንድ የህፃናት ማሰቃያ ደሴት ፒዶፒሌን አይስላንድ የሚል ስም ተሰጥቷታል። በደሴቱ ላይ የወጡ መረጃዎች የሚያሳዩት ምስጢራዊ ቤተ መቅደስ፣ በደሴቱ ላይ የሚገኙ ሰማያዊና ነጭ ቀለም ያለው መስኮት የሌለውና በወርቅ የተለበጠ ጉልላት ያለው ህንጻ አለ። ይህ ህንጻ ለምን እንደሚጠቅም እስካሁን በውል ባይታወቅም ሰለባዎቹ ግን በውስጡ ምስጢራዊ ክፍሎችን፣ የማሰቃያ ስፍራዎችም እንዳሉ መስክረዋል። የጥበቃ ካሜራዎች በደሴቱ ላይ በየቦታው በየመስታወቱ ስር መኝታ ቤቶችን ጨምሮ ድብቅ ካሜራዎች ነበሩ። ይህ የተደረገው ታዋቂ ሰዎችን በቪዲዮ ቀርጾ ለማስፈራሪያ ብላክሜል ለመጠቀም እንደሆነ ይታመናል። በኢሜሎች ውስጥ ስለ ፒዛና ሌሎችም የምግብ አይነቶች የሚነሱ ወሬዎች ከኢፕስተን ጋር
በቀጥታ ቢገናኙም መነሻቸው ግን እንደ አውሮፓውያን አቆጣጠር በ2016 የወጣው የጆን ፖዴስታ ኢሜል ነው። ኮድ የተደረጉ ቃላት ብዙ የሴራ ትንታኔዎች እንደሚሉት በእነዚህ ከፍተኛ ባለስልጣናት ኢሜል ውስጥ ቺዝ፣ ፒዛ አሊያም ሲፒ ሆት ዶግስ እና መሰል ቃላትን ምግብን ሳይሆን ህፃናትን ለመጠቆም የሚያገለግሉ ሚስጥራዊ ኮዶች ናቸው። ትርጉሙም ለምሳሌ ቺዝ ፒዛ የሚለው ቃል የመጀመሪያው ፊደል ሲፒ ቻይልድ ፖርኖግራፊ ጋር ይያዛሉ የሚል ጥርጣሬ አለ። ምንም እንኳን በይፋ ባይረጋገጥም ኤፒስተን ከእነዚህ ሰዎች ጋር የነበረው ቅርርብ ጥርጣሬውን አክሮታል። ኤፒስተን የሚያዘጋጃቸው ፓርቲዎች ለተራ መዝናኛ ሳይሆን ለወንጀል የተመቻቹ ነበር። የታዋቂ ሰዎች ድግስ በእነዚህ ፓርቲዎች ላይ የዓለም ቁንጮ አሊያም ሳይንቲስቶች፣ ፖለቲከኛ፣ ቢሊዮነሮች ይታደማሉ። ወጣት ልጃገረዶች የኤፒስተንና ጊስሌን ማክስዌል ማሳጅ በሚል ስም ታዳጊ ልጃገረዶችን ወደ ቤቱ በማምጣት ለሀብታሞች እንግዶች ያቀርቡ ነበር። ኤፒስተን ለየት ያሉ ሳይንሳዊ ፍላጎቶች ነበሩት። She told me about this guy I was short on rent one month, and she told me that all I had to do was give him a massage and he would give me $200. Everybody was like trying to make money, and at the time I had 2 jobs, I guess. He asked me to have sex with him. Tadeli piaciuta. He just kind of told me what to do. የሰው ዘር ለማሻሻል የሚረዱ ሙከራዎችን በደሴቱ ላይ ለማድረግና በራሱ ዘር ብዙ ልጆችን ለመውለድ እቅድ እንደነበረው የሚጠቁሙ መረጃዎች ወጥተዋል። በቅርቡ ይፋ የሆኑ የፍርድ ቤት ሰነዶች የሚከተሉትን ነጥቦች አረጋግጠዋል። ክሊንተን ኤፒስተን ጋር ብዙ ጊዜ እንደታየና ወጣት ሴቶችን ይወዳል የሚሉ የምስክርነት ቃላት በሰነዶች ውስጥ ተካተዋል። የልዑል እንድሪው ክስ አንዲት ሰለባ በኤፒስተን ቤት ውስጥ ከልዑል እንድሪው ጋር ግንኙነት እንድታደርግ እንደተገደደች በዝርዝር ተገልጿል። የሰለባዎቹ ብዛት ኤፒስተን በአንድ ጊዜ እስከ 30 የሚደርሱ ልጃገረዶችን በቤት ውስጥ ይይዝ እንደነበር ተገልጿል። እነዚህ ሰዎች የሚጠቀሙባቸው ተራ ቃላት እንደ ፒዛ፣ ሆት ዶግ በስተጀርባ ያለው ጥቁርነት ለመደበቅ የተሰሩ ጭምብሎች ነበሩ ወይንስ የዓለም መሪዎች በኤፒስተን ደሴት ላይ በፈጸሙት ድርጊት ምክንያት ታስረው ይገኙ ነበር? በኤፒስተን ዙሪያ የሚነሱ ወሬዎች በጾታ ጥቃት ብቻ አይቆሙም። እጅግ የሚያስደነግጡና የሰው ልጅ ሕሊና የሚፈታተኑ መረጃዎች አሉ። አንዳንዶች እንደሚሉትና መረጃዎቹ እንደሚጠቁሙት በደሴቱ ላይ የሚካሄዱ ፓርቲዎች ለአንድ ልዩ ንጥረ ነገር ፍለጋ ነበሩ። ስሙም አድሬኖ ክሮም ይባላል። እንደ ሴራ ተንታኞች አባባል ይህ ንጥረ ነገር የሚገኘው ህፃናት እጅግ ከፍተኛ ፍርሃትና ስቃይ ውስጥ ሲሆኑ ከደማቸው የሚመነጭ ሆርሞን ነው። የዓለም ቁንጮች ታዋቂ ሰዎች ወጣትነታቸውን ለመጠበቅ ለማይሞት ህይወት ሲሉ ይህንን ንጥረ ነገር እንደሚጠቀሙ አልፎ ተርፎም የሰውን ስጋና ደም የመመገብ ስርዓት እንደሚፈጽሙ ይነገራል። ምንም እንኳን በይፋዊ መረጃ ባይረጋገጥም በኤፒስተን ደሴት ላይ የነበረው ቤተ መቅደስ ለእንደዚህ አይነት ሰይጣናዊ ስርዓቶች ያገለግል ነበር የሚሉ ድምጾች አይጠፉም። ጥያቄው ግን ይህ ነው፣ አንድ ተራ ሰው እንዴት የዓለምን መሪዎች ተቆጣጥሮ መያዝ ቻለ? እዚህ ጋር ነው የእስራኤል የደህንነት ተቋም ሞሳድ ስም የሚነሳው። የኤፒስተን የቅርብ ረዳት የነበረችው የጊስሌን ማክስዌል አባት ሮበርት ማክስዌል በወቅቱ የእስራኤል ሰላይ እንደነበሩ በሰፊው ይታመናል። ብዙዎች እንደሚሉት ኤፒስተን ለሞሳድ ይሰራ ነበር። ስራውም ታዋቂ ፖለቲከኞችን ወደ ደሴቱ መጋበዝ፣ ወንጀል ሲሰሩ በድብቅ መቅረጽና ያንን ምስል በመጠቀም የአሜሪካንና የሌሎች ሀገራትን ፖሊሲ ለእስራኤል ጥቅም እንዲውል ማስገደድ ነበር። ይህ የማር ወጥመድ ሃኒ ትራፕ ይባላል። ኤፒስተን የራሱን ሀብት ለማካበት ሳይሆን የዓለምን ስልጣን በቁጥጥር ስር ለማዋል የተላከ የመረጃ ወኪል ነበር የሚሉ መረጃዎች አሉ። በየዓመቱ በዓለም ዙሪያ በሺዎች የሚቆጠሩ ህፃናት ይጠፋሉ። የት ይገባሉ? የኤፒስተን መረብ ከነዚህ የህፃናት ዝውውር ሁማን ትራፊኪንግ ድርጅቶች ጋር ግንኙነት ነበረው። በደሴቱ ላይ የተገኘው ጥርስና ሌሎች የሰው ልጅ ቅሪቶች መረጃዎች ፍርሃቱ ከምናስበው በላይ ጥልቅ እንደሆነ ይጠቁማሉ። እውነት ኤፒስተን የሞተው ሚስጥሩን ይዞ ነው ወይስ የተገደለው ሚስጥሩ እንዳይወጣ ተፈርቶ ነው? የዓለም
ጥያቄ ነው። መሪዎች በደም የተጨማለቀ እጃቸውን ለመታጠብ ኤፒስተንን መስዋዕት አድርገው ይሆን? መልሱ ዛሬም በደሴቱ አፈር ስር ተቀብሮ ይገኛል። ኤፒስተን በእስር ቤት ውስጥ በሚስጥር ህይወቱ አለፈ። ብዙዎች ራሱን አጠፋ የሚለውን ሪፖርት አይቀበሉትም። አፋቸውን ለማዘጋት የተገደሉ ሰዎች አሉ የሚለው የሴራ ንድፈ ሐሳብ ዛሬም ድረስ ዓለምን እያነጋገረ ነው። እውነቱን ሙሉ በሙሉ ይውጣ አይውጣ አናውቅም። ነገር ግን የወጡ ሰነዶች አንድ ነገር ያረጋግጣሉ። ከሀብትና ከስልጣን በስተጀርባ ጨለማ ዓለም። ፍትህ ግን ለሁሉም እኩል ትሆናለች ወይስ የኤፒስተን ሚስጥር አብሮት ተቀብሯል? ነሐሴ 10 2019 ዓለምን ያስደነገጠ ዜና ተሰማ። ጄፍሪ ኤፒስተን በከፍተኛ ጥበቃ ስር ባለ እስር ቤት ውስጥ ራሱን አጠፋ ተባለ። ነገር ግን ጥርጣሬው ወዲያውኑ ነበር የጀመረው። በዛ ምሽት ምን ተፈጠረ? 2 የጥበቃ ካሜራዎች በድንገት ተበላሽተው ነበር። እሱን እንዲጠብቁ የተመደቡት ዘበኞች ደግሞ ተኝተው ነበር ተባለ። የሬሳ ምርመራው ደግሞ የኤፒስተን አንገት አጥንት የተሰበረው ራሱን በሰቀለው ሰው ሳይሆን በታነቀ ሰው ላይ በሚታይ መልኩ እንደሆነ ባለሙያዎች ይናገራሉ። አሁንም ድረስ ብዙዎች የሚያምኑት አንድ እውነት አለ። ኤፒስተን አልሞተም፣ ተቀይሯል። ከፍተኛ ስልጣን ያላቸው ሰዎች ሚስጥራቸው እንዳይወጣ ሲሉ ኤፒስተንን በሌላ ሰው አስክሬን ቀይረው አውጥተውታል ወይም ደግሞ ሚስጥሩን ይዞ እንዲቀበር ገለውታል። ኤፒስተን ቢጠፋም ሚስጥሩን የምታውቅ አንዲት ሴት አለች፣ ጌስሌይን ማስኩዌል፣ የኤፒስተን የቀኝ እጅ። አሁን በ20 ዓመት እስራት እየተቀጣይ ትገኛለች። እሷ ግን ዝምታን መርጣለች። ለምን? ምክንያቱም ዝምታው ለብዙ የዓለም መሪዎች ዋስትና። እሷ አፏን የከፈተች ቀን የብዙ ፕሬዝዳንቶች፣ ንጉሳውያን ቤተሰቦችና የቢሊዮነሮች ህይወት ያበቃል። እሷ አሁንም ድረስ በህይወት ያለችው ሚስጥሩን ጠብቃ ለመቆየት ከባለስልጣናቱ ጋር በገባችው ውል እንደሆነ ይገመታል። የጄፍሪ ኤፒስተን ታሪክ ስለ አንዲት ደሴት ብቻ አይደለም፣ ስለ ስልጣን፣ ስለ ገንዘብና በዓለማችን ላይ ስላለው ጥቁር የጥፋት መረብ እንጂ። ህፃናቱ እየጠፉ ነው። ታዋቂዎች በምቾት እየኖሩ ነው። ፍትህ ግን ገና በሩቅ ናት። እውነቱ አንድ ቀን መውጣቱ አይቀርም። እስከዚያው ግን ሁላችንም መጠየቅ ያለብን ጥያቄ አለ። በእርግጥ ዓለማችንን እየመሩ ያሉት እነማን ናቸው?